ደጃ በሰበታ ቅዱስ ገብርኤል ቤተክርስቲያን የተደረገውን እናውቃለን። በኦሮምኛ ቋንቋ ወንጌል ስለሰበከ ስላስተማረ ብቻ አንድ ካህን ተገርሎ ተገኝቷል። ሌላ ወንጀል ሌላ ኃጢያት ምንም የሰራ ነገር የለም። በኦሮምኛ ቋንቋ ስለሰበከ ይሄንን ቋንቋህን አስወግድ እያሉ ሲያስፈራሩት ቆይተው መጨረሻ ተገርሏል ማለት ነው። ሌላው በሐረር በምስራቅ ሐረርጌ ቁልቢ ገዳም የተመደቡት የገዳሙ አስተዳዳሪ ተብለው የተመደቡት አባት ኦሮምኛ ተናጋሪ በመሆናቸው በአስተዳዳሪነት ተመድበው ብዙ አልቆዩም። ጤነኛ የነበሩ እንዴት እንደሞቱም ሳይታወቅ እቤት ውስጥ ሙተው ተገኝተዋል። ገና ትንሽ ሳይቆዩ ማለት ነው። ይሄ እንግዲህ የኢትዮጵያን ሕዝብ ለማገልገል ቋንቋውንም ለማስፋፋትና